ስንክሳር ሰሎሜና መላኩ እየቀረበች ልታስታርቃቸው ምንም አይነት ሙከራ እንዴት እንዳላደረገች ማርቆስን ከንክኖታል። የተነጋገሩበትን ጉዳይ ለመላኩ ሊነግረው ይችላል ብላ ስላሰበችና መላኩም የማያውቃቸው ነገሮች ላለማውጣት በጣም መጠንቀቅ እንዳለባት አውቃለች። ሰዎች አይናቸውን ሲያዩዋቸው መዋሸት ይከብዳቸዋል፣ ከዋሹም ያስታውቃሉ ይባላል። ማርቆስ ምን እንደሚያስብ ለማወቅ አልቻለችም። ማርቆስን መያዝ ካልቻለች ውጥኗን ሁሉ ፍርክስክስ ሊያደርግ የሚችል መዶሻ የያዘ ያህል ነው የፈራችው። አንዴ ካንሰስ አንዴ ሉዊቪል የሚመላለሰው መላኩን የገንዘብም የብቸኝነትም ችግር እንዳያጋጥመው ስንክሳር የሚያስፈልገውን ሁሉ ታደርግለት ነበር። ሳራ ከሆስፒታል ወጥታ እያገገመች ናት። ስልጠናውን ሲጨርስ መላኩም ሰርፕራይዝ ልታደርገው ላስ ቬጋስን ልታስጎበኘው ትኬቱን ገዛዝታ ሁሉንም ነገር አመቻችታለች። ሰሎሜም ከክብሮም ጋር ከዕለት ተዕለት እያደገ የመጣው ግንኙነታቸው ቀስ በቀስ መላኩንም በከፊል ሳያስረሳት አልቀረም። ማርቆስ የዘመዶቹን ጉዳይ ለመላኩ ከነገረ በኋላ ደግሞ ደጋግሞ ቢደውልም የሰውየው ስልክ አልመልስ ብሎት ልቡ ስቅል ብሎ ከረመ። መላኩና ስንክሳር ራታቸውን በልተው በእግራቸው እየተንሸራሸሩ በባህር ዳርቻ ብዙ ቆዩ። ሳይታወቃቸው እጅ ለእጅ ተያይዘው በኋላም ተቃቅፈው ነበር በባህር ዳሩ ሲዞሩና ሲቀመጡ የቆዩት። ማርቆስ መላኩ ከሄደ በኋላ በጣም ደብሮት ነበር የከረመው። የሰሎሜና የመላኩም ነገር ውስጡን እያብሰለሰለው ነው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 40 አሁን ይቀርባል። ማርቆስ ከመቀመጫው ተነስቶ ፍሳህን ካሰናበተ በኋላ አሁንም ቢሮ ውስጥ ወዲያ ወዲህ መንጎራደዱን ቀጠለ። ትልቅ ትግል የሆነበት ነገር ተቀጥረው የሚሰሩለትን ሰዎች ደሞዝ የሚከፍላቸው ለሚያመጡት ውጤት እንጂ ለሚያቀርቡት ሰበብና ምክንያት አለመሆኑን እንዴት ሊያስረዳቸው እንደሚችል ነው። ደግሞም የሚያቀርቡትን ሰበብ በመስማት ጊዜውን ማቃጠል ሌላ ኪሳራ መሆኑን ቢነግራቸውም ቶሎ አይገባቸውም። የሆነ ነገር ሞክረው ሲያቅታቸው የሚቀጥለውን እርምጃ ከመሄድ ወይም ሌላ ሰው ከማማከርና ከማሳወቅ ይልቅ ለምን ባገኙት ሰበብና ምክንያት ረክተው እንደሚቀመጡ ሁሌም ግራ ይገባዋል። ከዚህ በተጨማሪ ማርቆስ ሁሉም ነገር ውስጥ መግባት አይፈልግም። መፍትሄ መር አስተሳሰብን በሰራተኞቹ ሁሉ ዘንድ ለመፍጠር ነው ትልቁ ትግሉ። ስራ ላይ መሰናክል ሲያጋጥም ያንን መፍታት እንጂ አሳቦ እጅ አጣጥፎ መቀመጥ መልስ እንዳልሆነ ብዙ ሰው አያውቅም። ስለዚህም ነው ማርቆስ የማንንም የምክንያት ክምር ለመስማት ትዕግስት የሌለው። ገና አካሄዳቸው እንደገባው ውጤትን እንጂ ምክንያትን አትንገረኝ ይላቸዋል። ይህም ለጥቂት ጊዜ ከሱ ጋር የሰሩ ሰዎች የሚያውቁት ጉዳይ ሆኗል። በዚህም የተነሳ ሰበብና ምክንያት ቀስ በቀስ ከሰራተኞቹ አእምሮ ውስጥ በውጤትና በመፍትሄ እየተተኩ ስለሆነ ለውጥን እያየ ነው። ነገር ግን አሁንም የሰው አስተሳሰብ የሚለወጠው በአንዴ በመስማማት ሳይሆን በድግግሞች ስለሆነ ገና ብዙ ሥራ እንደሚጠብቀው ነው የተረዳው። በሌላ በኩል ደግሞ የሰሎሜና የመላኩ ነገር ውስጡን እያብሰለሰለው ነው። እሱም አሻፈረኝ ብለዋል፣ ምንም ነገር ትንፍሽ ለማለት። ሰሎሜ ብዙ ጊዜ ቢደውልላትም ስልኩን ባነሳችበት ጥቂት ጊዜ እንኳን ጓደኛ ምን አለ ነበር ያለችው። መላኩ ከሄደ በኋላ ከሰሎሜ ማክስት ጋር አንድ ሁለት ጊዜ በስልክ አውርተው ነበር። እነሱም ነገሩ ግራ እንደገባቸውና ሰሎሜ ስለ መላኩ ላለማውራት በእንቢተኛነቷ የቀጠለች መሆኗን ነግረውታል። ከ3 ቀን በፊት
አክስቷ ከሰሎሜ እናት ጋር ያወሩት ነገር ምናልባት ፍንጭ ሰጥ ይሆናል ብለው ስላሰቡ ተገናኝተው ለማውራት ምሽቱን ተቀጣጥረዋል። ማርቆስን እነሱ ጋር እራት ጋብዘውታል። የሰሎሜ አያት እማማ መገርቱም ከገጠር መጥተዋል። እሳቸውም ነገሩ እየከነከናቸው ሲሆን የሰሎሜ ክችር ብሎ ነገሩን ለማውራት አለመፈለግ ለሁሉም መላ ያጣ ጉዳይ ሆኖባቸዋል። እነሶስናም ከሰሎሜ አክስት ጋር ሆኗል ኑሯቸው። ማርቆስ አሁን ሌላ ትልቅ ጭንቀት የሆነበት ነገር ደግሞ የታላቅ ወንድሙ ጉዳይ ነው። ታክስ ባለመክፈልና ከሙስና ጋር በተያያዘ ጉዳይ እስር ቤት ገብቷል። እሱ ብቻ ሳይሆን ሌሎች ሰዎችም በተመሳሳይ ችግር ጉዳያቸው እየተጣራ ነው። ውጭ ሀገር የነበሩት ባለቤቱና ልጆቹ ጦሱ ለኛም ይተርፍ ይሆናል በማለት የነገሩ ልክ እስኪታወቅ ወደ አገር ቤት ላለመምጣት እያመነቱ ነው። ማርቆስ ለጉዳዩ ባዳ ስላልሆነና እውነቱን ስለሚያውቅ ምን ማድረግ እንዳለበት ግራ ገብቶታል። ቤተሰቡ ደግሞ የእሱን ምክርና እገዛ መፈለጋቸው አልቀረም። መቼም የማያውቁት ወይም የሚጠሉት ሰው በሙስና ተዘፍቆ ዘብጥያ ሲወርድ ፍርዱን ለመገምደልና አቋምን ለመናገር ምንም አይከብድም። እውነትና ዝምድና ሲጋጩ ግን ነገሩ ቀላል አይሆንም። አሁንም ከወንድሙና ከእውነቱ ለማን እንደሚያደላ እንዴትስ እንደሚያስታርቃቸው ፈተናው የማርቆስ ነው። መላኩ አለመኖሩ በጣም ነው የጎዳው። ሁሌም ከመላኩ ጋር እንደዚህ አይነት ውስብስብ ግብረገባዊና ውሳኔ የሚጠይቁ ጉዳዮችን ለ2-3 ሰዓት ካወሩ በኋላ በግልጽ ማሰብ ይችል ነበር። ስለሆነም ደውሎ ከመላኩ ጋር ማውራት እንዳለበት ወሰነ። ይህንን በከፊል አእምሮ በስሱ ሲያወጣና ሲያወርድ፣ በሌላው ደግሞ ያልተመለሱ ኢሜሎችን ሲመልስ ቆየ። ረዳቱን ጠቆር ያለ ማኪያቶ እንድታዝለት በስልክ ነገራትና ለፊርማ የተዘጋጁ ወረቀቶቹን እያየ ሲፈርም ቆይቶ አሁንም ወደ እነመላኩ ጉዳይ ልቦናው ተመለሰ። አሁን ምን ይባላል? መቼውንም መላኩንም ሆነ ሰሎሜን እንደዚህ ይሆናሉ ብሎ አስቦ አያውቅም። ሁለቱም በውይይት የሚያምኑ ቀና ሰዎች ነበሩ። አንዳቸው በአንዳቸው ላይ እንዲያመሩ ያደረጋቸው ምንድን ነው? ደግሞ ውሎ አልገባ ያለው ሁለቱም ስለ ጉዳዩ ከማንም ጋር ምንም ላለማውራት በመወሰን ሙዝዝ ማለታቸው ነው። በእርግጥ ሰሎሜን በስልክ ብቻ ነው ሊያናግራት የሞከረው። ስሜቷ የተጎዳ መሆኑን ካነጋገሯ ቢረዳም ምንም ፍንጭ አልሰጠችውም። እንዲያውም ጓደኛ ምን አለ? እስኪ እሱን አናግረውና እኔን ታናግረኛለህ ነበር ያለችው በደፈናው። መላኩም ምንም ማውራት እንደማይፈልግ ደጋግሞ ስለነገረው ሰሎሜን እንደገና ለማናገር ምንም መንገድ አልነበረውም። ማርቆስ አሁንም ልቡ ያላመናት ስንክሳርን ነው። አንዴ አሜሪካ፣ ሌላ ጊዜ ደግሞ ኢትዮጵያ መመላለሷና ጉዳዩም እሷ ተመልሳ ከመምጣቷ ጋር መገጣጠሙ ልቡን በጥርጣሬ ሞልቶታል። ደግሞም እንደዚህ ያሰበው ከመጀመሪያው ቀልቡ ስላልወደዳትም መሰለው። ሁለቱንም እንደዚህ እየቀረበቻቸው ምንም አለማድረጓ በእርግጥ ሁለቱም አሻፈረኝ ስላሏት ይሆን የሚለውንም ማመን ተስኖታል። አሁን ደግሞ የእሷና የመላኩ መቀራረብና ከሰሎሜ ቤተሰቦች ጋር ቤተኛ መሆኗ በእርግጥም ነገር ያለው መሰለው። የመላኩን ደካማ ጎን ደግሞ ያውቀዋል ማርቆስ። መላኩ ሰውን ሲያምንና ልቡን ሲሰጥ በደህና ቀን የሚታይበትን ስለ አስተሳሰብና ነገሮችን ከብዙ አቅጣጫ የመመልከት ችሎታውን ያጣል። አሁን ደግሞ መላኩ በሳራ ጉዳይ መጠመዱና አሜሪካ በብቸኝነት በስንክሳር እጅ መውደቁን ማርቆስ ብዙም አልወደደውም። ምንም እንኳ አዋቂና ነገሮችን ከውስጥና ከውጭ አብጠርጥረን የምናስረዳ ሊቅ ብንሆንም አንዳንዴ ጠንቋይ ለራሱ የሚባለው አይነት እንሆናለን። ይህንን እያሰላሰለ በሚመቹ ወንበሩ ላይ የመተኛት ያህል ተለጥጦ በያዘው ብዕር አፉን እየጠበጠበ ጣሪያውን ሲያይ ነበር ድንገት የጮኸው ስልክ ያባነነው። ሃሎ አለ ማርቆስ ማን እንደሆነ እንኳን ለማየት ሳይጨነቅ። ማርቆስዬ እንዴት ነህ? እኔማ በዚህ ሰዓት የማገኝህም አልመሰለኝ
አለች አፏን ሳቅ እንደሞላው የምታስታውቀው መዓዛ። ሄይ መዓዚ፣ እንዴት ነሽ? ሰላም ነው? አለ ማርቆስም ሐሳቡ ሁሉ ባንዴ ነፋስ እንደበተነው ደመና እየሸሸ። ሁሉ ሰላም ነው። አንተ ደህና ነህ? ጠፋህ እኮ። በሰላም ነው? በቀደም አዲስ አበባ መጥቼ እኮ ልደውልልህ ብሞክር ስልክ ዝግ ነው መሰለኝ። ሴትዮዋ አላሳልፍ አለችኝ። የመዓዛ ደማቅ ድምፅ ማርቆስንም ከገባበት ጨቋኝ ድባብ እንዲወጣ አገዘው። መቼ? ምናልባት ባለፈው ሳምንት ለ3 ቀን ጅቡቲ ነበርኩ። አንድ የኔን መሄድ የግድ የሚል ጉዳይ ነበረ። እንዴት ናቸው ቤት? ስራስ? አለ እሱም የተጋባበት ይመስል መንፈሱ እየጋለ። አሁን ባለፈው ሐሙስ ነበር መሰለኝ። ደሞ ሳይናገሩ ውጭ ሀገር መሄድ ተጀመረ እንዴ? ወይስ ደጅ ሀገር ስለሆነ ነው? ስራ አሪፍ ነው ባክህ። በቃ ምን ልበል መፍጨት ነው። እድሜ ላንተ። ጁስ ቤቱንማ አትጠይቀኝ። ካሰብኩት በላይ እየሄደ ነው። እዚያ ደግሞ የአበባ እርሻዎቹ ባለፈው ነግሬህ አልነበረም? እሱም ስራው ተጀምሮ ጥሩ እየለመደ ነው። እማዬማ በቃ ማርቆስዬ መቼ ነው የሚመጣው እያለች ነው የምትጨቀጭቀኝ። ያው ዝዋይም የሆነ ነገር እያሰብኩ ነው። እስኪ እንመካከራለን። መዓዛ ማርቆስን ስታገኝ ሁሉንም ነገር እንደመጣ ነው ዝርግፍ የምታደርገው። ሲገናኙም አውርተው አይጠግቡም። ያላት ትልቅ ህልም፣ ለሥራ ያላት ፍቅር፣ ከውስጧ ያለ ገደብ የሚወጣው አቅምና ሰው የመውደድ ስሜቷ ሁሌም ይገርመዋል ማርቆስን። ደብሮት እንኳ እሷ ከደወለች ባንዴ ነው ሳቅ በሳቅ የሚሆነው። ዋው መዓዚ፣ በቃ አልተቻልሽም እኮ አንቺ ልጅ። እኔ በጣም ነው የናፈቃችሁኝ። ሥራ በጣም እየበዛ ነው እንጂ ብመጣ ደስ ይለኝ ነበር። አሁንማ የመሌም መምጫው ደርሷል። ወይ እንዳለፈው ጊዜ አብረን እንመጣለን። ለምን ግን አንቺ ብቅ አትይም? ሰሞኑን አዲስ አበባ መምጣት አላሰብሽም? አለ ከዴስኩ ተነስቶ ወደ መስኮቱ በመሄድ ውጭውን እያየ። ኧረ አንተማ ካለ ሰኞ እመጣለሁ። ያው ለአዲሱ ሥራ የምገዛዛቸው ዕቃዎችም ስላሉ እዚያ ስመጣ ብናወራ ደስ ይለኛል። ትኖራለህ ታዲያ? አዎ ነይ። አለሁ። እኔ የምልሽ በወንድምሽና በዘነበ መካከል ያለው ግጭት እንዴት ሆነ? ምን ለማድረግ አሰባችሁ? አለ ማርቆስ። ከ2 ሳምንት በፊት ሁለቱ ከፍተኛ ጠብ ፈጥረው ጨንቋት የደወለችለት ትዝ ብሎት። ከተለያዩ ጀምሮ አይታውና የት እንዳለም የማታውቀው የመዓዛ ባለቤት የልጆቹ አባት 2 አስተማሪ ጓደኞቹ ይዘውት ጉስቁልቁል ብሎና ገመምተኛ መስሎ ካፌቴሪያው ድረስ መጣ። እሱ መሆኑም እንኳን አያስታውቅም ነበር። ብዙ በደል የፈጸመባት ቢሆንም የልጆቿን አባት እንደዚህ ሆኗ ስታየው መጨከን አቃታት። በአንድ በኩል ደግሞ ወደ ቤት ለመውሰድ አመነታች። ጊዜው ወደ ማታ ላይ ስለነበርና ምንም ምርጫ ስላልነበራት ወደ ቤት ይዘውት ሄዱ። ጠዋት ላይ ሆስፒታል ሊወስዱት ደጋግሞ ያስለውና ደም የቀላቀለው አክታም ያስተፋው ነበር። ግርጣቱና ክሳቱ ሌላም ነገር እንድትጠረጥር አድርጓታል። ቤት ወስደውት አዲስ የተሰራው ሰርቪስ ውስጥ መኝታ አዘገጃጅተው አሳረፉት። የሚወስዳቸውን የቲቢና ሌሎች መድኃኒቶች ጓደኞቹ ለመዓዛ ሰጥተዋት ተሰናብተው ሄዱ። ከሥራው ጋር እሱን ማስታመሙና ከቤተሰቡ ጋር እሱን ማስማማቱ ከአቅሟ በላይ ሆኖባት ነበር። በተለይ ቀድሞም በጣም ከፍተኛ ግጭት ስለነበራቸው የመዓዛ ወንድም ዘነበን ከቤት ካላስወጣሽ ብሎ ለያዥ ለገላጋይ አስቸገረ። ወይዘሮ አሰለፈች ናቸው በስንት ልመና ትንሽ እስኪሻለው እንዲቆይና ከዛ እንደሚወጣ ሳምነው የተስማማው።
ልጆቹም በሽታው እንዳይጋባባቸው በሚል ፍርሃት እንዲቀርቡት አይፈቀድም ነበር። ወንድሟ የመዓዛ ባለቤት የነበረውን ዘነበን ቤቱን ካለቀቀ ሲል መዓዛና እናቷ ደግሞ አሁን ተሽሎት ጠባዩንም አሳምሮ ከኛው ጋር ከሰራ ለምን እድል አንሰጠውም ባዮች ሆኑ። ስለዚህም በጁስ ቤቱ ውስጥና በዕቃ ግዢ አንዳንድ ነገሮችን በማቀራረብ ያግዛቸው ጀመር። በሳምንት አንድ ጊዜ የሚመጣው ወንድሟ ደግሞ ከእህታቸው ከዘለቃ ጋር ያለው ቅርርብ ጤነኛ አይመስልም፣ ስርስሯ ሲል አይቼዋለሁ በሚል አንዳንድ ሲባባሉ የተነሳው ጠብ ፈንድቶ ነው ቤቱን ሁሉ የበጠበጠው። በዚህ መዓዛና ዘለቃም አልፎ አልፎ መጋጨታቸው አልቀረም። ዘለቃ የጁስ ቤቱ ገንዘብ ተቀባይ ከመሆኗ በተጨማሪ የተሰራውንም ገንዘብ ባንክ የምታስገባውና ለወጪ የሚያስፈልገውን ገንዘብ የምትቆጣጠረው እሷው ነበረች። አይ አሁን ችግሩ የረገበ ይመስላል። በቃ አሁንማ ከሰላም የሚበልጥ የለም። ዘነበም ደሞዝተኛ ሆኖ ራሱን ችሎ ተከራይቶ እንዲወጣ ስለተስማማን ወንድሜም ረገብ ብሏል። በሚቀጥለው ወር ራሱን ችሎ ይወጣል። ያው የልጆቼም አባት ስለሆነ ከልጆቹ እንዳይርቅ ብዬ እኮ ነው። ግራ ገባኝ እኮ አለች ድምጿ ትንሽ ዝን ብሎ። እሱ ጥሩ ሐሳብ ነው። ያው ባለፈው እንዳልሽኝ ባንቺና በሱ መካከል ያለው ትዳር ያበቃለት ከሆነ አንድ ቤት መኖሩ ጥቅሙ አይታየኝም። እሱም አንቺም የራሳችሁን ሕይወት መምራታችሁ ግድ ይመስለኛል። እሱ ሰው ከሆነና ለራሱ ካወቀበት ሁሉም ደህና ይሆናል። አይዞሽ አለ ማርቆስ ከዚህ በላይ ምን ማለት እንዳለበት ስላላወቀ። እኔ የምልህ መሌ ጠፍቶብኛል። አንተ ጋር ደውሏል ሰሞኑን? አለች የድምጿ ሁኔታ መጨነቋን በሚያሳይ መልክ ርዕሱንም ለመቀየር ፈልጋ። ትናንት ማታ ደውዬለት አውርተን ነበር። ያው ስልጠናውም ይበዛበታል መሰለኝ። በተረፈው ጊዜም የሳራም ጉዳይ አለ። አገሩም እኮ የሰው ጭንቅላት ያጦዛል። እንኳን ለእንግዳው ለአገሬውም የሚቻል አይደለም አለ ማርቆስ ስለ ሰሎሜና ስለ መላኩ ምንም ስለማታውቅ ወደዛ ጉዳይ መግባቱ ትርጉም እንደሌለው በማሰብ። ለነገሩ አሜሪካ ሁሉም ሰው ጊዜ የለኝም ነው የሚለው። ልክ ጊዜያቸውን እዚህ ትተውት እንደሄዱ ወይም ለታክስ እንደከፈሉት ሁሉ ጥድፊያ በሞላበት አገርና ሁሉም ነገር በቀጠሮ በሆነበት አካባቢ የጊዜ አካሄድ እንደ ፈጣን ባቡር ነው። ቁጭ ያለውም የሚሮጠውም የባቡሩ ተሳፋሪ ነውና ቀልቡን ጥሎ እንደከነፈ ነው። አይ ደህና ከሆነ ጥሩ ነው። እስኪ ደውል በለው እባክህ። በተለይ የማየን ነገር ታውቃለህ፣ ሲጠፋ በጣም ነው የምታስበው። ኧረ በእናትህ ዶክተር ሳራስ እንዴት ናት? ተሽሏት ቤቷ ገብታ ይሆን? አለች አሁንም ጭንቀቷ ከድምጿ ላይ ሳይረግብ። አሁን ደስ የሚል ነገር ነው። ባለፈው ሳምንት ከማገገሚያ ሆስፒታል ቤቷ ገባች። ግን ያው አደጋው ከባድ ስለሆነ ጥቂት ወራት ሳያስፈልጋት አይቀርም ፈጽሞ ለማገገሙ። የተረፈችው ልጇም አደጋው ሲፈጸም አይታ ነበር መሰለኝ። አሁንም እንደተረበሸች ነው አሉ። ምን ይደረጋል ብለሽ ነው? አሳዛኝ ነገር እኮ ነው። አይጣል ነው አለ ቁዛሜው ሊሰፍርበት እየተጠጋው። የሳራ ጉዳይ ማርቆስን ሁሌም እንዳሳዘነው ነው። አጠገቧ ሆኖ ቢረዳት ደስ ይለው ነበር። አደጋው ከመድረሱ በፊት በስልክ ብዙ ያወሩ ነበር። ደጋግሞ ቢያስጠነቅቃትም እሷ ነገሩን አክብዳም አላየችው። እሱ ደግሞ ምን ተስኖትን ለመልካም ባይሆን ክፉ ለማድረግ ምንም የማይሳነው እንደሆነ ልቦናው አውቆታል። ወይ እናቴ ምን የመሰለሽ ገራገር ልጅ እንደው አይጣል እኮ ነው። ውይ ምን ቀኖ እሱ እጅ ላይ ጣላት። ለሱም አልበጀው። ውይ የማርያም መቼም አንቺ አውጪን እንጂ ምን ይባላል። ደግሞ ከሁሉም ያሳዝነው እኮ የሕፃኗ ነው። አሁን እሺ እንዴት ነው ሰው የምትሆነው? እንደኔ ግን ያው ሻል ካላት እዚሁ መታ ብትቆይ ሳይሻል አይቀርም። እዛ ሀገሩን ባላውቀውም ከሁሉም ነገር መቼም ሸሸት ማለቱ ይሻላል። እዚህኛም አለን እኮ በቃ ዋናው እኮ ፍቅር ነው ሰውን የሚያክመው አይደል ማዚ? እስኪ እንግዲህ እናያለን። ምን ልጆቹ ሁሉ ደህና ናቸው?
አለ ማርቆስም ወሰድ መለስ ከሚያደርገው ሐሳብ ጋር እየታገለ። አሁን ሁሉም ደህና ናቸው። ካሳሁን በቃ ነጋ ጠባ ስላንተ ነው ወሬው። እኔ እንደ ማርቆስ ነው የምሆነው ነው። ልጆቹ ሁሉ እኮ እንዴት እንደወደዱ። አንተ ግን ምን አይነት የሰው መውደድ እንዳለ እኮ። እኔ የምልህ ሶፊ ደህና ነች? የኔ እናት የሆነ እኮ አንጀት የሚበላ ነገር አላት። አሁንማ አማርኛውን ማቀላጥፋ ሳትናገር አትቀርም። ከልጆቹ ጋር ያኔ አርጋ ላይ ተቃቅፋ ሳያት የዚህ ያለታ እኮ እንዴት ልቤን እንዳንቦጫቦጨችው አትጠይቀኝ። ትገናኛላችሁ አለች። ትገናኛላችሁ የምትለዋን ቃል ረገጥ አድርጋ። እሷም በቃ ወሬዋ ሁሉ ስለ እናንተ ቤት ሆኖ ነበር ከማቂ ከመጣን ወዲህ። ደህና ናት። ያው አማርኛውም ላይ በርትታለች። እኛንም ማረም ጀምራለች። ልጆች ስታስተምር ስለምትውልና ስራም ስለሚያስገድዳት በፍጥነት እየለመደች ነው። እንደውም ዛሬ ምሳ ላይ ቀጠሮ አለን። ሰዓቱም እየደረሰ ነው መሰል አለ ማርቆስ ከባሻገር ያለውን የግድግዳ ሰዓት እያየ። 5 ሰዓት ሊሆን ነው። በእናትህ ሰላም በልልኝ። ጊዜ ካላት ስመጣ ባያት ደስ ይለኛል። እኔትህ እንደሆነ ያለችኝን እንግሊዘኛም ቢሆን አሰልፌ መናገር አይቀርም ብላ ስትስቅ እሱም አብሮ ሳቀ። እኔ ምልህ እንዲያው ደፈርሽኝ አትበለኝ እንጂ በቃ አብራችሁ ሳያችሁ እኮ የሆነ ነገር አለ አይደል? በቃ ይገባሃል። እኔ እናት ምን አይነቷ ናት አትበለኝ። ጥሩ ልጅ ትመስላለች አለች መዓዛ ሐሳቧን እንዴት መግለጽ እንዳለባት ግራ እየገባት። ነገሩ የገባው ማርቆስም ሳቁን ለቀቀው። አይ መዓዚ አንቺ እኮ በቃ ደግ ሰው ስለሆንሽ እኮ ነው። እኔ እንጃ እንግዲህ እስኪ እናያለና። አሁን ግን ብዙም ገና አላውቃትም። ግን ልክ ነው፣ ጥሩ ልጅ ትመስላለች አለ ማርቆስ ምን ማለት እንዳለበት ግራ እየገባው። መዓዛም ለሱ እንደዚህ የምታስብለትና የምትጨነቅለት መሆኗ ገርሞታል። አይ ብቻ እስኪ አስበው ደግሞ ቁንጅናዋስ ሰው መውደዷስ እንጃ ብቻ አስበው አንተ። በላል ያዝህ፣ እሷንም ሰላም በልልኝ። ስለዚህ ሰኞ አካባቢ ብቅ እላለሁ። እሑድ እደውልልሃለሁ። መሊን ደውል በለው እሺ ማርቆስዬ አለች መዓዛ እየተሰናበተችው። ስልኩን ከዘጋው በኋላ ደግሞ ሌላ እጅግም ልቡን ሊጥልበት ባላሰበው ጉዳይ ላይ ክብሪት ጫረችበት። ማርቆስ ብዙም ሊያስብ አልፈለገም። ሶፊያ ምን እንደምታስብና ማንም እንደሆነች በብቃት የሚያውቃት አልመሰለውም። መዓዛ ግን አሁንም ማርቆስን ማስገረሟን አላቆመችም። ማለቅ ያለባቸውን ሥራዎች ለረዳቱ ሰጥቶና ለምክትሉ ደውሎ አጭር የስልክ ስብሰባ ካደረጉ በኋላ ሶፊያን ለማግኘት ወደዛው አቀና። ማርቆስ ሥራ ማከፋፈልና የበታቾቹን በመወከል ስለሚሠራ አዳዲስ ነገሮችን ለማየትና ዋና ዋና ጉዳዮችን ብቻ ለመስራት ብዙ ጊዜ ይከፍትለታል። ሰዎች ቢያበላሹ ይማራሉ፣ ባያውቁም ይሰለጥናሉ ብሎ ያምናል። ከስሩ የሚሰሩ ሰዎች የሚሰጣቸውን የመወሰን ሥልጣንና እምነት ሲያዩ መጀመሪያ ላይ ይጨንቃቸዋል፣ ይፈሩታልም። የሚጠበቅባቸውን ውጤትና ታማኝነት እየተረዱ ሲመጡ መጀመሪያ ላይ ቢከብዳቸውም ነገሩን ተረድተው ሲለወጡ ለራሳቸው ምን ያህል መስራት እንደሚችሉ ሲያዩ ይገርማቸዋል። ጉቦ መስጠትና መቀበል እንዲሁም የተሰጠን ሥራ በጊዜ አለመጨረስና ከንቱ ምክንያት ማቅረብ በማርቆስ መስሪያ ቤት የሚያስከፍለው ዋጋ ቀላል አይደለም። የመስሪያ ቤቱ ስም
ማርክስ ሲሆን በምህጻረ ቃል ማርክ ኤንድ አሶሲየትስ ሪሶርስስ ኤንድ ክሪኤቲቭ ሶሉሽንስ፣ ማርቆስና ጓደኞቹ በተለያዩ ጉዳዮች ላይ አማካሪዎች እንደማለት ሲሆን የእሱን ስም በእንግሊዝኛ እንደ መግለጥም ነው። ቴሌ መድኃኔ ዓለም ካለው ቢሮው ፊስቱላ ሆስፒታል ለመድረስ የመኪናው ጭንቅንቅ ካልበዛ ከ15 እስከ 20 ደቂቃ ቢወስድበት ነው። በጎተራ ቄራ ሳር ቤት አድርጎ ውስጡን ለመሄድ ነው ያሰበው። በመንገዱ ላይ ሁሉ መዓዛ ያለችውን ሲያወጣና ሲያወርድ፣ ማታ ከሰሎሜ አክስት ጋር ስለሚኖረው ቀጠሮም ሲያስብ ሳያውቀው ነበር በሩ ላይ የደረሰው። ትንሽም ቢሆን ቄራ አካባቢ ካልሆነ በስተቀር መንገዱ እምብዛም አልተጨናነቀም ነበር። የጦር ኃይሎች ሆስፒታልን አልፎ የቀጠና 2 ሙሉ ወንጌል ቤተክርስቲያንን አለፍ እንዳለ ወደ ውስጥ የሚያስገባውን መንገድ ይዞ ወረድ ሲል በስተግራ ነበር ሆስፒታሉን ያገኘው። አቅጣጫውን የመራችው የሶፊያ ሰዓሊ ጓደኛ ሚስት የሆነችው ሲስተር ተናኘ ነበረች። ሶፊያ እንደ አገሯ የመንገድ ስምና ቁጥር በሌለበት ሰዎች እንዴት ሌላውን ሰው አቅጣጫ እንደሚመሩ ሁሌም ይገርማታል። ከሸምሱ ሱቅ አለፍ እንዳልክ አንድ ደሳሳ ቢጫ የተቀባች ጠላ ቤት አለች። እሷን ስታልፍ የምታገኛት በሾህ የታጠረች አድርጋ ስትደርስ ወደ ቀኝ ታጥፈህ ብይ ሲጫወቱ ብዙ ሕፃናት ታያለህ። ከዛም እዚያው ጋር ቆመህ የትያበቡ ቤት የት ነው ብትል ማንም መንገደኛ ያሳያል። እርግጠኛ ለመሆን ደግሞ ግቢው ውስጥ የተሰጣህልና የተሰቀለ ያልደረቀ ልብስ ታያለህ የሚለው የመንገድ ምልክት አሰጣጥ ከሌላ ሀገር ለመጣ ሰው ተረት ተረት እንጂ ምሪት አይመስልም። እዚህም አሁን አንዳንድ መንገዶች ስማቸው በየመታጠፊያው እየተጻፈ ስለሆነ ወደፊት ያለ ብዙ ችግር ሰው አድራሻ መጠቆም እንደሚችል ይታመናል። ፊስቱላ ሆስፒታል የት እንደሚገኝ ሶፊያን እንድታውቅ ያደረገቻት ሲስተር ተናኘ ናት። ባለፈው ስትመጣ ብዙ ጊዜ ከታማሚ ወጣት ሴቶች ጋር አሳልፋ ነበር። አሁን ደግሞ እነሱን ስለ ስነ ስዕል ጥበብ፣ ራስን ስለመንከባከብና ውበትን ስለመጠበቅ በሳምንት 2 ቀን በበጎ ፈቃደኝነት ታስተምራቸዋለች። ዋናው በር ላይ ደርሶ ጥበቃዎችን ለማናገር ጠጋ ብሎ መስኮቱን ሲከፍት አንድ በመካከለኛ ዕድሜ ላይ ያለ ሰው የደንብ ልብሱን እንደለበሰ በቁጣ ጠጋ ብሎ አቤት ምን ልርዳህ ሲለው እዚህ የምትሰራ ሰው ፈልጌ ነው፣ ቀጠሮ ነበረኝ። ሶፊያ ትባላለች አለ ማርቆስ ረጋ እንዳለ። ነርስ ናት ዶክተር አለ ቆጣ ያለው ዘብ፣ ጥርጣሬው ከፊቱ እየተነበበ። አይደለችም፣ የውጭ ዜጋ ናት። የበጎ ፈቃደኝነት ሥራ ነው የምትሠራው። ማርቆስ ከዚህ በተሻለ እንዴት እንደሚያስረዳው ግራ ገባው። ወደ ውስጥ ሄዶ ተመልሶ የመጣው ዘበኛ መግባት አይቻልም፣ አዙረህ እዚያ ጋር ጠብቃት፣ ከፈለግ ካለች ደውለን እናስጠራላለን ብሎት ሄደ። ማርቆስ ሁሌም ሆስፒታል መሄድ የሚያስጠላው ከህመሙ ይልቅ በር ላይ ያለውን የጥበቃዎቹን መንቃራ መስተንግዶና መዝገብ ቤት ያለውን ቅጥ ያጣ ዝርክርክ ማናለብኝነት ስለሚጠላ ነው። ህመምን የሚያባብሱ ታላላቅ ባክቴሪያዎች ናቸው ነው የሚለው። አያቱ ታመው ጥቁር አንበሳ ሆስፒታል ያየው አበሳ አሁንም አይረሳውም። ችግሩ የሚብሰው ደግሞ በመንግስት ሆስፒታሎች ውስጥ ነው። መኪናውን ካዞረ በኋላ ሶፊያ ጋር ደውሎ መድረሱን ነገራት። ከሲስተር ተናኘ ጋር አብረው መጥተው አስተዋወቀቻቸው። ትንሽ ካወሩ በኋላ ሆስፒታሉን መጎብኘት ከፈለገ ሲመለሱ ልታሳየው እንደምትችል ስትነግረው ሲስተርዬ፣ ዘበኞቻችሁ እኮ ልክ በቃ ቤተ መንግስት የሚጠብቁ ነው የሚመስሉት። አሁን እኮ በስልክ እንደሚጠሯት ሲነግሩኝ ነው እኔው ራሴ የደወልኩት። ማርቆስ ፈገግ አለ። አይ ምን ያው ታውቀው የለ ስትመለሱ በወዲያ በኩል ግቡ። ሶፊ ታውቀዋለች። በዚያ በኩል ያሉት ይሻላሉ። በሉ መልካም ምሳ አለች የሶፊያን እጅ እየለቀቀች። ዘበኞቹ ተናኘን ሲያዩ ትንሽ የተለሳለሱ መሰሉ። ሲስተር ተናኘ ብዙ ጊዜ በሥራ ከቆዩ ነርሶች መካከል አንዷ ስትሆን ስራዋን በጣም ነው የምትወደው። በሽተኞቹም ሆኑ ሰራተኞቹ ደግነቷንና ተጫዋችነቷን በጣም ነው የሚያደንቁት።
ጠየም ያለ መልክ ያላትና አጠር ያለች ናት። ዕድሜዋም 40 ጅማሬ ላይ ነው። ትላልቅ አይኖቿና ፈገግታ የማይለየው ፊቷ ሰውን በቀላሉ ይስባሉ። እያንዳንዱን በሽተኛ የምታውቀው በስምና በታሪክ ነው። ከሁሉም ጋር የምታሳልፈው ጊዜ አላት። ጊዜ እንኳን ካነሳት ቅዳሜና እሑድም ቢሆን መጥታ ትሰራለች። ሁሉም እንደ እናት ነው የሚያዩት። በሽተኛ ከተበደለ ግን ለማንም አትመለስም። ስትቆጣ ደግሞ ነብር ናት።